የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንተ አባተ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ ከህዝብ ግንኙነት መምሪያ የተዘጋጀ ነው። ከአርበኝነት ወደ ባንዳነት ሐቁ ይህ ነው። የአማራ ፋኖ የቁርጥ ቀን ልጅ የህልውና የነጻነት ትግል ችቦ ለኩሶ ዋነኛ ከሆነው የአማራ ጠላት ከብልጽግና ወራሪ ጋር አንገት ለአንገት ተናንቆ ወራሪውን እንደ ቅጠል እያረገፈ ራሱን እያደራጀ ለ20 ወራት ቆይቷል። ጀግናው የአማራ ፋኖ በቆየባቸው የትግል ወራቶች በአገዛዙ ሰራዊት ላይ በደረሰበት ምት ዛሬ አገዛዙን ለጦርነት ያልደረሱትን አፈሳ ላይ እንዲገኝ አድርጎታል። የአማራ ፋኖን ፊት ለፊት ገጥሞ ማሸነፍ እንደማይችል ያረጋገጠውና የተረዳው ብአዴን ሌሎች የውጊያ ስልቶችን ሞክሯል። ስልት 1 የፋኖ አመራሮችን በስልጣን በገንዘብና በፍርፋሪ በማታለል ከቻሉ ድርጅቱን ክፍለ ጦሩን ወይም ብርጌዱን ይዘው እንዲኮበልሉ ካልቻሉ ግን የክፍለ ጦር መሪዎችን ከፋኖ ድርጅት በማስከዳት የፋኖን ትግል መበተን። ስልት 2 ከፋኖ አደረጃጀቶች ውስጥ ሆነው ማለት ነው የአርበኝነት ካባ ለብሰው የአደረጃጀቱን አባላትና አመራሮችን እንዳይግባቡ በማተራመስ የብርጌዱን ወይም የክፍለ ጦርን ሰላም መንሳት። ስልት 3 ከክፍለ ጦሩ ወይም ብርጌዱ ውስጥ ሆነው አባሉን አተራምሰው ሰላሙን ከነሱት በኋላ አባሉን እርስ በርስ እንዳይግባባ ማድረግ ከቻሉ በኋላ ከክፍለ ጦሩ ወይም ከብርጌዱ አፈንግጠው በመውጣት በቁጥራቸው 20 እና 50 ሳይሆኑ ክፍለ ጦር ነን በማለት ድርጅት መስርተናል በሚል ከወጡ በኋላ ከብአዴን ተተኳሽ እየተላከላቸው ጭምር የወጡለትን ወይም የወጡበትን ክፍለ ጦር ወይም ብርጌድ ላይ ትንኮሳ መፈጸም። አርበኛ እንግዲህ እንደሚታወቀው ብልጽግና እጁ ረጅም ነውና ፊት ለፊት ገጥሞናል። በተዘዋዋሪ ደግሞ የፋኖን ጭምብል አስገብቶ ደግሞ የአርበኝነት ጭምብሉን አስገብቶ ከሰክስጎ ከእናንተ ጋር በማድረግ ተተኳሽ ሁሉ ጭምር እየደገፈ እናንተን እኛን እንድትወጉ ሁሉ መረጃዎች ነበሩንና ይሄ ምን ያክል እውነት ነው? እውነት ብልጽግና ተተኳሽ ሁሉ ጭምር እየሰጠ እኛ እንድትወጉ ሲያደርግ ነበር? እኛ እንግዲህ በስውር የተደረገው እኛ የምናውቀው አይደለም። ይሄን ነገር በስውር ነው የተደረገው። ይሄ ጥይት መጥቷል። እዛም በኋላ እኛ ከመጣን በኋላ ጥይት ተከፋፈልን። ያን ጥይት ስንከፋፈል ከብልጽግና የመጣ ጥይት ነው። ከ3 ከ4 ቀን በኋላ ግን ቀጥታ ከብልጽግና ያን ጥይት እንደተላካወቅ ነው። ከዛን በኋላ ሻለቃ መንግስትና እኔም በመያዝ እናብራሩ ሆነን የራሳችንን እንትን ለየን፣ ካምፕ ለየን ማለት ነው። ራሳችን እየተከላከልን ነው የቆየነው። በጥቅሉ እኛ ራሳችን እየተከላከልን ቀስ አካባቢ ነው የቆየነው። ከዛን ከነሱ እንደዚህ ከሚያደርጉት ሰዎች ተገንጠለ ቀስ አካባቢ ነው የቆየነው። ከዛም በኋላ ባገኘነው ተደዋውለን ባገኘነው ክፍተት ትናንትና ባገኘነው ክፍተት ነው እኛ ወርደን የመጣነውና አንተ ወገንክን ወይም ከጠላት ገብተህ ጠላት ሆነህ ወገንክን የሞቱ ወንድሞቻችን አሉ። ምርጥ ወንድሞች፣ ንጹህ ወንድሞች ሞተዋል። የአማራ ህዝብ ደግሞ በየቤቱ እያበላ እያጠጣ መኝታውን እየለቀቀ ሲያስተኛ የነበረውን ወገንክን እንደገና ከጠላት ጥይት ተቀብለህ ትዋጋለህ። እዛ ቀጣይ ደግሞ ከጠላት ጋር ሆነህ አሁን እኛ አመጣጣችን ትክክል ነው፣ ብዙ ነገር ይደረጋል እየተባለ ነበር እዛ ሲሰበክ የነበረው። እኛ ግን ወንድሞቻችን አንወጋም ብለን የመጣን። አሁንም መናገር የምፈልገው ትናንትና ስንመጣ ሁሉም በጣም ደስተኛ ነው። ስልት 4 እንዲሁ ከብልጽግና ጋር ውል የወሰዱ የአርበኝነት ካባ ያጠለቁ ፋኖን ከህዝብ መነጠያ የመጨረሻው ፕሮጀክት ዘራፊ ኃይል መፍጠር ነው። እንዲህ የፋኖ የአርበኝነት ካባ ለባሾች ባንክ ወይም ተቋማትን ይዘርፋሉ፣ ተሽከርካሪ፣ አርሶ አደርና የከተማ ነዋሪ ያግታሉ፣ በከፍተኛ ብርም ይለቃሉ፣ ከፊሉን ይረሽናሉ። ይህ ፕሮጀክት ፋኖን ከህዝብ መነጠያ የመጨረሻው ፕሮጀክት ነው። ግን አልተሳካላቸውም። ከስራው ብትንትናቸው ወጥቷል። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንተ ኮር አንድ ማለት ነው የጉና ክፍለ ጦር እስቴ ደንሳ ብርጌድ እዚህ ቦታ ላይ ነው የምንገኘው። ስለዚህ ይህ ብርጌድ እንደ ብርጌድ፣ ክፍለ ጦር እንደ ክፍለ ጦር፣ ኮር እንደ ኮር ሰሞኑን እየሰራቸው ያሉ ስራዎች
አንዳንድ አባሎቻችን ላይ ስርዓት አልበኝነት በተፈጠሩና በፈጠሩ አካላት ላይ እርምጃ እየወሰድን ነው የምንገኘው እና ሰሞኑን አጠቃላይ አለምበር በተባለው ቀጠናም በተመሳሳይ እዚህ ጉና ላይ አዳራ ተብሎ ከሚጠራው እስቴ ወረዳ ቀበሌ ላይ የሚገኙ ማህበረሰቡን የሚያንገላቱ ልጆችን የፋኖ አባሎች ላይ እርምጃ እየወሰድን ነው የምንገኘው። አውደ ውጊያዎችንም አድርገን እስከ መደምሰስ ድረስ ደርሰናል። የሚመከረውን ስንመክር ቆይተናል። እምቢ ያለውን ግን በኃይል ጭምር እየደመሰስን ነው የምንገኘው። በዚህ አውደ ውጊያም እነዚህ የምታዩዋቸው የፋኖ አባሎች አፋድ ወይም ህዝባዊ ድርጅት ተብሎ ከተቋቋመው ያሉ ልጆች ናቸውና በምርኮ የተያዙ ናቸው። እስኪ ራሳችሁን እያስተዋወቃችሁ በምርኮ ነው የመጣችሁና በአውደ ውጊያው ያላችሁበትን ጦርና ራሳችሁን እያስተዋወቃችሁ ያለውን ሁኔታ ጠይቃችኋለሁ። ወንድሜ ማን ነው ስምህ? እኔ ብሩክ ካሰው። ኃላፊነት ምንድን ነበር? ዲሽቃ ተኳሽ። በጣም ጥሩ። ከዚህ በተጨማሪ አሁን ለእናንተ የሚያስረዷችሁ አሁን የህዝባዊ ድርጅቱ ላይ አፋድ የተባለው ምንድነው የሚያስተምሯችሁ? ምንድነው የሚያስረዷችሁ? እሱ የአማራ ህዝባዊ ድርጅት የሚለው በዓለም አቀፍ እውቅና እንዳገኘ ነው ለኛ የነገሩ ነው ያለ ነበር። ያኛው አንድነቱ ድርጅት ነን እያለ ግን ገና ድርጅት አልመሰረቱም። እንደኛ እንኳን ድርጅት አልመሰረቱም። እኛ ከመንግስት ጋር እንኳን እስከ ፌደራል መንግስት ድረስ እውቅና አግኝቷል። ባለበት ትግሉን ወደ እንትን መቀየር እንደሚቻል ነው እንትን እያልን ነበር፣ መደራደር እንደሚቻል ማለት ነው። ያኛው ድርጅት አልመሰረተም። ህዝባዊ ድርጅቱ ዓለም አቀፍ እውቅና አግኝቷል፣ ከመንግስት ጋር መደራደር ይችላል። ይሄንኛው ግን ሽፍታ ቡድን ነው፣ አንድነቱ መደምሰስ አለበት ብላችሁ ነው እኛንም እየገጠማችሁ ያለ ማለት ነው። በዚህ ልክ ነው እያስተማሯችሁ ያለ። ስለዚህ እውቅና ያለው ዓለም አቀፍ እውቅና ያለው ድርጅት ከሆነ ከመንግስት ጋር የሚደራደር ድርጅት ከሆነ ዘረፋ ስራ ላይ ሰው ማገት ላይ ደግሞ ተሰማርቷል። እናንተ አጋጣሚ አንተ ያለበት ጸዳሉ ካለበት ክፍለ ጦር ላይ ነው ያለው አይደል? ስለዚህ እስኪ ያለው ነገር የዘረፋ ሁኔታ እና ሰው ማገት እንዴት ነበር ሲሰሩ ነበር? እሱን አሁን እኛ ባነበርንበት አለምበር ከተማን አቋርጠን ስናልፍ በሱ ውስጥ የምትመራ ሻምበል ነበረች። ወንድሙ አብሮ ያለበት ማለት ነው። የሱ ወንድም ነው የሻለቃ ጸዳሉ ወንድም ዘመን ይባላል። እሷ ሻምበሏ እኛ በስጠን አስፋልቱን አቋርጠን እየሄድን እያለ ከተማ ውስጥ ገብተው ታክስ ምናምን እንደጀመሩ ልክ ባንክ ቤት ውስጥ ገብተው አለምበር ከተማ ማለት መጋቢት 19 ማለት ነው። እሺ ልክ እዛ ባንኩ ዘርፎ በቀጣይ ቀን በሆነ ሶስናይ ብር በኪሻ ተሸክመው ምናምን አየናቸው። የባንኩም ብር አውጥተው በኪሻ ተሸክመው ነው ዞት ወጥተው ይሄዱ። ሰው ታግታላችሁ፣ ያለው ነገር እንዴት ነው? ሰው ይታገታል። መጥቶ ያ ሰው ከተያዘ በኋላ እኛ ስለዛ ሰውዬ ለምን ተይዞ እንደዚህ ተደርጎ ነው ወይም በምን ምክንያት ነው ሰውዬ የተያዘ ብለን መጠየቅ አንችልም። መጥቶ ከሳምንት በኋላ ምናምን ከቆየ በኋላ ነው ብር ከፍሎ ሲሄድ የምናውቅ እንጂ እኛ ያንን ማብራራት ለመጠየቅ እኛ ላይ ሪስክ ስለሚኖረው አንጠይቅም። ባንክ ቤት ለምን ተዘረፈ ብለን እንኳን ብንጠይቅ እኛ ላይ ሪስክ ስለሚያጋጥመን ዝም ነው እንጂ እርምጃ ይወሰድባቸዋል በማስፈራራት